በቅድሚያም ዋና ዜና የእርድ እንስሳት ገበያ ከበፊቱ መጠነኛ የዋጋ ጭማሪ የታየበት መሆኑን በቦንጋ ከተማ በዋለው የማክሰኞ ገበያ ያነጋገርናቸው አስተያየት ሰጪዎች ተናገሩ። ከበዓል ጋር ተያይዞ ሰው ሰራሽ የዋጋ ጭማሪ እንዳይኖርና ጤናማ የግብይት ስርዓትን ለመፍጠር እየተሰራ መሆኑን የካፋ ዞን ንግድና ኢንቨስትመንት መምሪያ አስታወቀ። የሴቶችና ወጣቶች ሁለንተናዊ ተሳትፎና የልማት ተጠቃሚነት ተጨባጭ ለውጥ እያስመዘገበ መሆኑ ተገለጸ። በጊምቦ ወረዳ ባሉ ቀበሌዎች ከ1400 ሄክታር በላይ ማሳን በእንስሳት ልማት ለመሸፈን ታቅዶ እየተሰራ መሆኑ ተገለጸ። የሚሉት ለዕለቱ የተመራረጡ ዜናዎቻችን ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። ከበዓል ጋር ተያይዞ ሰው ሰራሽ የዋጋ ጭማሪ እንዳይኖርና ጤናማ የግብይት ስርዓትን ለመፍጠር እየተሰራ መሆኑን የካፋ ዞን ንግድና ኢንቨስትመንት መምሪያ አስታወቀ። መምሪያው በዓልን ምክንያት በማድረግ ለሰው ልጅ ጤና ጎጂ የሆኑ ነገሮች በተለይም በቅቤና በርበሬ ውስጥ ቀላቅለው የሚያቀርቡና በምርቶች ላይ አላስፈላጊ የዋጋ ጭማሪ የሚያደርጉ ሊያጋጥሙ ስለሚችሉ ሸማቾች ለሚመለከተው ተቆጣጣሪ አካል በማሳወቅ የድርሻቸውን እንዲወጡ ጠይቋል። ጽዮን ታደለ ታቀርባለች። የካፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊ አቶ ሀብታም ወልደሰንበት እንደገለጹት በዞኑ ከበዓል ጋር ተያይዞ ሰው ሰራሽ የዋጋ ጭማሪ እንዳይኖርና ጤናማ የግብይት ስርዓትን ለመፍጠር እየተሰራ ነው ብለዋል። በዓሉ ጋር ተያይዞ ያው የአላስፈላጊ ዋጋ ጭማሪዎች እንዳይኖሩ የዋጋ ማረጋጋት ስራዎች እየተሰሩ ያሉበት ሁኔታ አለ። ይሄም አላስፈላጊ ዋጋዎች የሚጨምሩ ነጋዴዎች ላይ እርምጃ የሚወስድ አካል ያው በየደረጃ የተደራጀ የግብረ ኃይል ከመሆኑ ጋር ተያይዞ እነዚህ ግብረ ኃይሎች ተጠናክሮ ተደራጅቶ ክትትልና ድጋፍ እያደረጉ ችግሮችም ሲገኙ በዚህ ደረጃ እርምጃ እንዲወስዱ ውይይት ተደርጎ ሁሉም በሚባል ደረጃ ሁሉም ማዕቀፎቻችን በሚባል ደረጃ ወደ ተግባር የተገባበት ሂደት አለ። ስለዚህ ይሄ አሁን እርምጃ የተወሰደ ያለበት ሁኔታ ስላለ ይሄን አጠናክረን እንቀጥላለን። ከበዓል ጋር በተያያዘ በፍጆታ እቃዎች በሰብል ዘርፎች የምርት እጥረት እንዳይኖር በአቅርቦት መሻሻል ላይ በትኩረት እየተሰራ መሆኑን ኃላፊው ገልጸዋል። በበዓል ወቅት የሚከሰተው የአላስፈላጊ ዋጋ ጭማሪ ብቻ ሳይሆን በተለይ በዓል ከመሆኑ ጋር ተያይዞ ምግብ ምርቶች ላይ ባዕድ ነገሮች የመቀላቀል አይነት ነገሮች የሚታዩበት ሁኔታ ስላለ እነዚህ አዳልትሬሽን የምንለው ነገር ላይ እንዳይቀላቀል ይህም አቀናጅቶ ግብረ ኃይሉ እንዲሰራ አድርገን ግብረ ኃይሉ ወደ ተግባር ገብቶ አሁንም ፋይንዲንጎችን ወይም ግኝቶችን ያገኘ ያለበት ሁኔታ ስላለ ይህን አጠናክረን የምንቀጥልበት ሁኔታ አለ። ከዛ ውጪ የዋጋ አላስፈላጊ ዋጋ ጭማሪ እንዳይኖር ሌላው አማራጭ ለህብረተሰቡ አገልግሎት የሚሰጥ በተለይ ከሰንበት ገበያ ጋር ተያይዞ በተለይ ለበዓል የሚሆኑ የምግብ ምርቶች በተለይ የፋብሪካ ምርቶች የሚባሉ አሉ። እነዚህ ዘይት፣ ስኳር፣ እንደዚሁ ዱቄትና ሽንኩርት፣ ሌሎች የግብርና ምርቶችንም እያቀረብን በተመጣጣኝ ዋጋ እየሸጥን ያለበት ሁኔታ ስላለ ይህን አጠናክረን የምንቀጥልበት ሁኔታ ነው የሚኖረው። በዞኑ ባሉት አካባቢዎች ከበዓል ጋር ተያይዞ በምርቶች ላይ ሰው ሰራሽ የዋጋ ጭማሪ በሚታይበት ጊዜ እርምጃዎችን የመውሰዱ ሂደት ተጠናክሮ እንደሚቀጥል ጠቁመዋል። በበዓል ግብይት ወቅት በቅቤ በርበሬና በማር ምርቶች ላይ ባዕድ ነገሮችን የመቀላቀል ሂደት በሚፈጠርበት ጊዜ ህብረተሰቡ ለሚመለከተው የህግ አካላት ጥቆማ በመስጠት ከንግድ ተቋማት ጋር በቅንጅት ሊሰሩ እንደሚገባ የገለጹት ኃላፊው ለመላው የክርስትና እምነት ተከታዮች ለፋሲካ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አጠቃላይ ከማህበረሰቡ አንጻር እነዚህ ህገወጥ ነገሮች እንዳይከሰቱ በተለይ የግብይት ስርዓት ውስጥ ህገወጥ ነገሮች እንዳይከሰቱ ለኛ ትብብር ማድረግ አለባቸው። እንደዚህ የሚያጠራጥሩ በተለይ ምግብ ሰብሎች ላይ የተቀላቀሉ ነገሮች የሚያጠራጥሩ ነገሮች ከተገኙ ጥቆማ ለኛ እንዲሰጡና እነዚህ ለጤና በጣም ጠንቅና ጎጂ ስለሆኑ ወስዶ ይሄን በቸልተኝነት የሚጠቀሙ ከሆነ በራሳቸው ጤና ላይ አደጋ ሊያስከትል ስለሚችል ይሄን ቅድመ ማስጠንቀቂያ ማድረግም ስለሚያስፈልግ ቀድሞ ይሄን ምልክቶች ሲያዩ ለኛ ጥቆማ እንዲሰጡና እኛም ከጸጥታ አካላት ጋር ተቀናጅተን እርምጃ የምንወስድበት ሁኔታ ነው የሚኖረውና ከዚህ አኳያ ህዝቡ ለኛ ትልቅ ትብብርና እገዛ ማድረግ እንዳለበት እንደዚሁም አላስፈላጊ ዋጋ የሚጨምርበት ቦታ ካለ ለኛ ጥቆማ እንዲሰጥና እኛም ተከታትለን ግብረ ኃይሉ እስከ ታችኛው ማዕከል የተደራጀ ግብረ ኃይል ተከታትሎ እርምጃ ስለሚወስድ ህብረተሰቡ በዚህ ደረጃ እኛን ማገዝ አለበት የሚል መልእክት ነው በእኔ በኩል የሚኖረው።
የእርድ እንስሳት ገበያ ከበፊቱ መጠነኛ የዋጋ ጭማሪ የታየበት መሆኑን በቦንጋ ከተማ በዋለው የማክሰኞ ገበያ ያነጋገርናቸው አስተያየት ሰጪዎች ተናገሩ። እንደ ባልደረባችን ታምራት ኃይሌ ዘገባ የበዓል ገበያው በቂ አቅርቦት የታየበት ነው። ምረት ማሞ ታቀርባለች። በዓል ሲመጣ ሰው እንደያቅሙ ቤቱን ለማስደሰት መሯሯጥ የተለመደ ጉዳይ ነው። ከዚህም በመነሳት ለበዓል የሚሆኑ ስጋ ለመፈለግ እንቅስቃሴዎችም ይጀመራሉ። ይህንን መሰረት በማድረግ እኛም በቦንጋ ከተማ በሚገኘው ማክሰኞ ገበያ በመገኘት ከፊታችን ለሚከበረው ለፋሲካ በዓል የሚሆን የበግ የፍየልና የዶሮ ዋጋ ምን እንደሚመስል ያነጋገርናቸው አንዳንድ የህብረተሰብ ክፍሎች ተከታዩን አብራርተዋል። ካሳሁን ደመቀ እባላለሁ። ዋዜማው አሪፍ ነው። በግ ሙክት በጣም ገብቷል፣ ፍየልም ገብቷል። ቢያንስ እስከ 12 ጥሩ በግ ይገኛል። እስከ 14 ባለው በጣም አሪፍ በግ ይገኛል። ዝቅተኛ በቃ እስከ 7 አሪፍ አለ። ስሜ ደንብ አስከባሪ መሰረት ጸጋ ይባላል። ያው በህዝቡም በገበያዎችም በሻጭም በገዥም ያለው ነገር ያው ዛሬ የተለየ ነው። ያው በጉም እንደመጠኑ ነው በየደረጃ አለ። ፍየሉም ያው እንደዛ ነው። ያው አንድ በግ አሁን እስከ 18 እስከ 19 ነው። ፍየሉም በዛ ልክ ያው በመጠነኛው እንግዲህ እኔ እንደማያቸው 12 ነው በጉ። ያው በመካከለኛው ማለት ነው። በዝቅተኛው 10ዎች ቤት ነው። ፍየሉ ያው 80ዎች ቤት 70ዎች ቤት ነው። አደመው ለስላሴ ይባላል። አሉ እንግዲህ እግዚአብሔር ይመስገን ያው ባሉ ጥሩ ሆኖ ግን ያው በጣም ጭማሪዎች አሉ ካሁናው ዘንድሮ። አሁን በዶሮ በጣም አይቻልም እውነት ለመናገር በጣም ውድ ነው። ቢያንስ ጥሪያቸው ከ2100 ብር 2000 ብር ምናምን ነገር ነው የሚሉት እና እንግዲህ ያው እስካሁን ዞረን እያየን ነው። እንግዲህ ከ1500 በታች ዶሮ ያለ አይመስለኝም በአሁኑ ሰዓት እና 1700 800 እንደዛ ነው የሚሄዱት እና በገበያ ደረጃም ብትል 1000 ብር ከዛ በላይ ነው እና ከባድ ነው። እንግዲህ ያው ስሜ ዋሲሁን ወልደ ጊዮርጊስ። በዓሉና ዶሮ ግብይት ዶሮ ያው በሶስት ነገር ይካፈላል። መካከለኛም አለ እስከ 1500 እስከ 1200 እስከ 1000 ብር ይገኛል እና ከበፊቱ አሁን ትንሽ የሚጋነን ነገር የለውም። አናር ነው ይባላል። 1001 ጀምሮ እስከ 1003 እያገኘን ነው አንድ ዶሮ። በዚህ በዓል ግን ዶሮ ሂደቱ ትንሽ ውድ ነው። ሽንኩርት አካባቢ በጣም ርካሽ ነው። የዶሮ ላይ ትንሽ ዋጋ ጨምሮ መካከለኛው 1003 ነው። ትላልቁ ዶሮ ደግሞ 1005 1006 ይገኛል። ለእርድ የሚሆኑ እንስሳቶች ዋጋ ከዚህ በፊት ከሚሸጠው ጋር ሲነጻጸር ልዩነቱ ምን ይመስላል ብለን ለጠየቅናቸው ጥያቄ ተከታዩን ብለውናል። ቢያንስ ካሁን በፊት ከነበረው ካሁኑ ይሄኛው በጣም ልዩ ነው ብዬ አስባለሁ። ዋጋው በጣም ይሄ የተዋደደ ነው ማለት በዚህ ዓመት በዓል የነበረው ወጪ በጣም ከባድ ነው። ለኛ ራሱ አሳሳቢ ነው። ለቀጣይ በምን አይነት መልኩ ይሄዳል የሚለው ሀሳብ እንግዲህ እናንተ በኩልም እስቲ ያስቡበት። በእኛ በኩል ይሄን ያህል ነው መሰለን። ከዚህ በፊት ከነበረው አንጻር ስታይ ቢያንስ በዶሮ ራሱ ከ8 እስከ 700 ብር ጭማሪ አለው ብዬ ነው ማስበው በራሴ በኩል። ቅቤም ቢሆን ራሱ ከ400 እስከ 500 ብር ጭማሪ አለው ብዬ አስባለሁ እና በጣም ጭማሪ አለው። ከዚህ በፊት የነበረው ትንሽ እስከ 1900 1800 ተሽጧል። እስከ 1700 ተሽጦ ነበረ። አሁን ግን በወቅቱ ግን እስከ 1400 እስከ 3000 ግማም ይገኛል። ለሁሉም የክርስትና እምነት ተከታዮች መልካም በዓል እንዲሆንላቸው ምኞታቸውንም አስተላልፈዋል። እንኳን አደረሳቸው ብዬ ማስተላልፋቸው ያው አንድ ቅድማ ለእናንተ፣ ሁለተኛ ውዱ አባቴ ግን በወርዳለው ለጸጋዬ ጣቆ፣ ሶስተኛ ቤተሰቦቼ ዲሪ አጠቃላይ ላሉት እንዲደርስላቸው እመኛለሁ። ለወንድሜ ለፈንቴ ደመቀ እንኳን አደረሰ ብዬ መልእክቴን አስተላልፌ ለመሰረት ደመቀ እንዲሁም ለአባቴ ለደመቀው እንኳን አደረሳችሁ እላለሁ። እኔ እንኳን አደረሳችሁ የሚላቸው አንደኛ ቅድማ ቤተሰቦቼን ነው። ቀጥሎ የኦርቶዶክስ እምነት ተከታዮችን በሙሉ እንኳን አደረሳችሁ ልል ፈልጋለሁ። እናንተም ጭምር እንኳን አደረሳችሁ እላለሁ። እኔ መጀመሪያ የምናገረው ለኢትዮጵያ ሕዝብ በሙሉ፣ ሁለተኛ ለውድ ወንድሞቼ፣ ከዛ ደግሞ ለቦንጋ ሕዝብ በሙሉ፣ ቀጥሎ ደግሞ ለካፋ ቴሌቪዥን ለመላ ለኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ቀጥሎ ለቤተሰቦቼ፣ ለእናት፣ ለአባቴ፣ ለጎረቤቶቼ እንኳን አደረሳችሁ እላለሁ። በቀራንዮ የተሰቀለ ለሰው ልጅ ብሎ ራሱን የሰጠ ዳኛችን አማኑኤል ነው። የኛ ዳኛችን አማኑኤል ነው። የኛ ዳኛችን በቢጣ ወረዳ የአስተሳሰብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ቃል ለወረዳው አመራሮች አቅም ግንባታ ስልጠና ተሰጠ። ስልጠናው የአመራርና የአስተሳሰብ አንድነትን በመገንባት የክልሉን እምቅ ሀብት ከተስፋ ወደሚጨበጥበት ሀብት መቀየር የሚያስችል መሆኑ ተገልጿል።
ዘገባ የቢጣ ወረዳ የመንግስት ኮሙኒኬሽን ነው፣ እንደሚከተለው ይቀርባል። የአመራር አስተሳሰብ አንድነትን በመገንባት የክልሉን እምቅ ሀብት ከተስፋ ወደሚጨበጥበት ሀብት መቀየር የሚያስችል ሰነድ በመድረኩ ቀርቧል። የመድረኩ ተሳታፊ አመራሮችን በቀረቡ 2 ሰነዶች በጥንካሬና በጉድለት በዝርዝር ባስቀመጧቸው ነጥቦች ላይ ራሱን በመመልከት በሰነዱ ላይ በጉድለት የተነሱ ነጥቦችን ውስጣዊ በማድረግ ለቀጣይ በቁርጠኝነት ለመስራት አቋም መያዙ ተጠቁሟል። በውይይቱ አጠቃላይ የፓርቲ አደረጃጀቶች ከሰማያዊነት ባለፈ ተግባሩን ቆጥሮ የሚተገብር አደረጃጀት በተቋማትና በቀበሌ ማደራጀት እንደሚያስፈልግ ተገልጿል። በአባሉ ዘንድ የሚታየውን የአመለካከትና የአስተሳሰብ ችግሮች ለቀጣይ ለቅሙ ከመስራት አንጻር ትኩረት መደረግ እንዳለበትም ተመላክቷል። የፓርቲ ኢኒሼቲቮች ለአብነትም የሌማት ትሩፋት፣ የኮሪደር ልማት፣ የቴክኖሎጂ አጠቃቀምና መሰል የልማት አጀንዳዎችን በየደረጃ የሚገኝ አመራር በቁርጠኝነት እንዲተገብር ማድረግ አለበት ተብሏል። በየደረጃ የሚነሱ የመልካም አስተዳደር ችግር ጥያቄዎች፣ የአገልግሎት አሰጣጥ ችግሮችና የብልሹ አሰራርና የክራይ ሰብሳቢነት ጉዞ አመራሩና አባላት ሊታገሉና ችግሩን ከምንጩ ሊያደርጉ እንደሚገባ ነው አቅጣጫ የተቀመጠው። መድረኩን የካፋ ዞን የመንግስት ረዳት ተጠሪና የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩና የቢጣ ወረዳ ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ በጋራ መርተውታል። የሴቶችና ወጣቶች ሁለንተናዊ ተሳትፎና የልማት ተጠቃሚነት ተጨባጭ ለውጥ እየተመዘገበበት መሆኑ ተገለጸ። የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ የ2017 ዓ.ም የ9 ወራት ባለድርሻ አካላትን ያካተተ የስራ ግምገማ በቦንጋ ከተማ አካሂዷል። ዘገባው የባልደረባችን ናስር ተማም ነው። ምረት ማሙ ታቀርባለች። መድረኩን በንግግር የከፈቱት የካፋ ዞን ምክር ቤት ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ አሚና ሀሰን እንደተናገሩት የለውጡ መንግስት ለሴቶች በከፈተው ሰፊ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ድሎች ተጠቅመን የልማት ተሳታፊና ተጠቃሚነታችንን ማረጋገጥ አለብንም ብለዋል። ስለሆነም ሴቶች በስነ ልቦናም ሆነ በተግባር መጠናከር ይገባል ሲሉ አክለዋል። የካፋ ዞን ሴቶች፣ ወጣቶች፣ ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ማዕዛ ኃይለማርያም በበኩላቸው መድረኩ ያለፉ ተግባራት የሚገመግምበት እንደዚሁም ቀጣይ አቅጣጫዎችን የሚቀርጽበት ስለሆነም ሁላችንም በንቃት መሳተፍ ይገባናልም ብለዋል። የመድረኩ ተሳታፊዎች በሰጡት አስተያየት የቀረቡ ሪፖርቶች ግልጽና አሻሚ አለመሆናቸውን ገልጸው ይህን አስመልክቶ የሚከተለው ማብራሪያ ሰጥተውናል። በዞን ደረጃ የሴቶች፣ ህጻናት፣ ወጣቶች ማህበራዊ ጉዳይ መምሪያ አጠቃላይ የ12 ወረዳና የ5 ከተማ አስተዳደር የሴቶች፣ ህጻናት፣ ወጣቶች ማህበራዊ ጉዳይ ጽህፈት ቤቶችን ያጠቃለለ የ9 ወር አፈጻጸም ሪፖርት ያው እየቀረበ ይገኛል። በቀረቡት ሪፖርት ላይ ያው ብዙ የያዝናቸው ነገሮች አሉ። በዋናነት ያው አጠቃላይ የእቅድ አፈጻጸም ያለበትን ደረጃ መነሻ ያደረገ ሪፖርት ቀርቦ ውይይት እያደረግን ያለንበት ሂደት አለ። ከወትሮ በተለየ የካፋ ዞን ሴቶች ህጻናት ቢሮ ታች ወርዶ ያያቸውን በተግባር በስላይድ በፎቶ አስደግፎ ምን አለ ምን የለም ለምለው ከወረቀት ባለፈ ተግባራት በትክክል እንዳሉ የሚያሳይ ብዙ ነገሮችን አይቻለሁ። እዛ ውስጥ በጣም ብዙ ስራዎች እንደተሰሩ አይተናል። በአካል ጉዳተኞች ላይ ድጋፍ ማህበር ማደራጀት አለ። በልማት ህብረት ማጠናከር አለ። ወጣቶች ማዕከል ላይ ወጣቶች ማዘውተሪያ እንዴት እንደሚሰሩ ያየናቸው ነገሮች አሉ። መድረኩ ሁሉንም ባለድርሻዎች ያሳተፈና ሰፊ ልምድ የሚቀሰምበት ነው ሲሉ አክለዋል። ልምድ ያገኘሁት በእርግጥ በእኛ ወረዳ ላይ የሚሰራ ስራ ቢኖርም ያልተሰሩባቸውን ነገሮች ቀጣይ በጣም በማስፋፋት መስራት ያለብን ነገሮችን አይቻለሁ። ከአንድም ሁለትም ሶስት ማህበር እያደራጁ በአካል ጉዳተኞች ላይ የተሰራ ስራ አለ። ሴቶች ተጠቃሚነት ላይ ደግሞ በልማት ህብረቱ ላይ የተለያዩ ኤንጂኦችን በማስተባበር ወደ ስራ የተገባ ስራ አለ። በራሳችን የምንሰራው ላይ እንደገና ሌሎችን በመጋበዝ ሴቶች ተጠቃሚነት የማረጋገጥ ስራዎች ስላሉ ከተለያዩ ወረዳዎች የተረዳሁት ነገር አለ ብዬ አስባለሁ። ሁሉም ወረዳዎች ተመሳሳይ እቅድ፣ ተመሳሳይ ሪፖርት የሚያቀርቡበት ሂደት እንዲመቻች እንደ ጥሩ ተሞክሮ ያየውበት ሂደት ነው ያለው። ከጋራ መድረኩ በኋላም ወደ የአካባቢያቸው ሲመለሱ የሚያከናውኗቸውን ዋና ዋና ተግባራትን ተሳታፊዎቹ አክለው ተናግረዋል። እንደሄድን አሁንም የ2017 የ9 ወር አፈጻጸም ሪፖርት ነው ተገመገመ ያለው። ቀጣይ የ3 ወር ሪፖርት ይቀረናል። ያው የ4ኛ ሩብ ዓመት እቅድ አቅደን ነው መጣ ነው ሲኔድ ያው አሁን በፊት ለፊታችን አሁን በዋናነት የእቅድ መነሻ አድርገን የያዝ ነው የዚህ የበጋ በጎ አድራጎት ስራዎችን የምናጠቃልልበት ስራዎች አሉ። ከዛም አንዱ የአቅመ ደካሞችን መርዳት በዚህ ከበዓል ጋር ተያይዞ ከፋሲካ በዓል ጋር ተያይዞ የተለያዩ አቅመ ደካማ የሆኑ ህጻናትም
አሉ አባት እናት የሌላቸው እነሱን ለይተን የበዓል መዋያ የሚሆነውን ድጋፍ ከተለያዩ ማህበረሰብ ክፍል ጠይቀናቸው ድጋፍ ለማድረግ ቅድመ ዝግጅት አድርገን እየተንቀሳቀስን ያለንበት ሂደት አለ። ልማት ህብረቱን ማጠናከር ነው። በጤና ተደራጁ አሉ። በሴቶችም ድጋፍ የተሰጠ ተጠናክሮ የሚቀጥሉት ነገር አለና እሱን የማደራጀትና የማጠናከር ስራ ነው መሰራት ያለበት ምን ነገር አለኝ። በመጨረሻም በዚህ ዙሪያ ላይ ተጨማሪ አስተያየት የሰጡን ደግሞ የካፋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ከፍተኛ ባለሙያ የሆኑት አቶ ነስረዲን አሊ ናቸው። ይሄ ጉባኤ በዋናነት የ9 ወር ስራ አፈጻጸም ጉባኤ ነው። ይሄ በመጣው ሪፖርት መሰረት በክልል ደረጃ ተገምግሞ ለዞኖች ደረጃ የተሰጠበት ነው። በዛ ልክ ደግሞ ከወረዳዎች የመጡት ሪፖርት በመምሪያው ማኔጅመንት ተገምግሞ ደረጃ ተሰጥቶ የቀረበ ሪፖርት ነው። ይሄ በሚያቀርቡት ሁሉም ወረዳዎች እዚህ ጋር ያቀርባሉ ተብሎ አይጠበቅም። የተመረጡ ወረዳዎችና ራሳቸው በፍላጎት ያቀረቡበት ሂደት ነው። ባለሙያው አክለውም በመድረኩ የተነሱ ዋና ዋና ሀሳቦችንም ገልጸዋል። ወጣቱ በወረዳዎች ላይ ጥሩ ደረጃ ላይ እንዳለ ያየንበት ነው። ከማህበራዊ ተሳትፎም አንጻር ስናይ አሁን ከማዕድ ማጋራት አንጻር አረጋውያንን አካል ጉዳተኞችን ከመርዳት አንጻር አሁን ባህል እየሆነ ነው ማለት ድሮ ሰው ፈልጎ ተጠራርቶና ለምኖ የሚያደርገው ነገር አሁን ሰው እንደ ግዴታ እንደ ራስ ግዴታ ወስዶ እኔ ይሄን ማድረግ ይገባኛል ብሎ ይሄንን ደግሞ ወጣቱ አስተባብሮ ቤት እየሰራ ምግብ እያቀረበ አርሶ አደሩን እርሻ እየረዳ ያለበት ሁኔታ ስናይ ይሄ እንግዲህ ያን ተጠቃሚነት የሚያረጋግጥ ከመሆኑም ሌላ ሌሎች ወረዳዎች ደግሞ ከአንዱ ወረዳ ሌላው ልምድ ወስዶ የተሻለ ነገር ለቀጣይ በቀሩት ወራት የተሻለ ነገር ይሰራል የሚል እንትን ያየ ነው። በጊምቦ ወረዳ ባሉ ቀበሌዎች ከ1400 ሄክታር በላይ ማሳን በእንሰት ልማት ለመሸፈን ታቅዶ እየተሰራ መሆኑ ተገለጸ። በወረዳው ሾሮሪ ቀበሌ የእንሰት ተከላ ሳምንት ማስጀመሪያ መርሃ ግብር ተካሂዷል። ዘገባ የጊምቦ ወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። አንተነህ ፍቃዱ ያቀርበዋል። የእንሰት ተክል ከከፋ ማህበረሰብ ጋር ከፍተኛ ቁርኝት አለው ያሉት የወረዳው አስተዳዳሪ አቶ ትብብሩ አሰፋ የእንሰት ተክልን ለየት የሚያደርገው በየትኛውም የአየር ንብረት ተስማምቶ መልማት የሚችል መሆኑን በመረዳት በስፋት መትከል ያስፈልጋል ብለዋል። የምግብ ዋስትናን በማረጋገጥ ኢኮኖሚያዊ ጠቀሜታው የጎላ ነው ያሉት አስተዳዳሪው ሰፊ ጠቀሜታ እንዳለውም ተናግረዋል። በዘርፉ ትኩረት በመስጠት አርሶ አደሩ እንዲያለማ በወረዳው ምክር ቤት በማስወሰን የተሰራ መሆኑን ገልጸው ሁሉም አርሶ አደር በማሳው ላይ ማልማት አለበት ሲሉም አስገንዝበዋል። በወረዳው በሾሮሪ ቀበሌ 30 ሄክታር ከሚለማባቸው መካከል አንዱ በሆነው ዶላ ልማት ቡድን በኩታ ገጠም በ6 አርሶ አደር ከ1 ሄክታር በላይ ማሳ የእንሰት ተከላ ሳምንት መካሄዱን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ እምሶ ወልደ ሚካኤል ገልጸዋል። የእንሰት ተከላ በሁሉም አርሶ አደር ማሳ እንዲሸፈን አስፈላጊውን ክትትልና ድጋፍ እንደሚያደርጉም ገልጸዋል። ቀደም ሲል እንሰት በመትከል ተጠቃሚ መሆናቸውን የተናገሩት አርሶ አደሮች በቀጣይም በስፋት ለማልማት እየሰሩ መሆናቸውን ተናግረዋል። በቀበሌው የግብርና ባለሙያ የሆኑት ቀሲስ ተሾመ ተካ እንዳሉት መንግስት ያስቀመጠውን የትኩረት አቅጣጫ በመረዳት ለአርሶ አደሩ ግንዛቤ በመፍጠር ሳይንሳዊ እንዲሆን ክትትል እያደረጉ መሆናቸውን አብራርተዋል። በዕለቱም የወረዳው አስተዳዳሪን ጨምሮ የወረዳው ከፍተኛ አመራሮች፣ አርሶ አደሮች እና ባለድርሻ አካላት በመገኘት የእንሰት ተከላ ሳምንትን አስጀምረዋል። በክልል ደረጃ የ2017 ዓ.ም የማህበረሰብ አቀፍ ጤና መድን የአባላት ምጣኔ 55 በመቶ ከነበረበት ወደ 75.6 በመቶ መድረሱ ተጠቆመ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ጤና ቢሮ የመንግስትና ጤና ተቋማት አገልግሎት አሰጣጥና መልካም አስተዳደር ችግሮች ዙሪያ ያተኮረ የንቅናቄ መድረክ በቦንጋ ከተማ አካሂዷል። ምህረት አብራኑ ተጨማሪ አላት። ፍትሃዊ ጥራትና ተጠያቂነት ያለው የጤና አገልግሎት ለሁሉም ዜጋ በሚል መርህ እንደ ክልል በጤናው ዘርፍ በርካታ ስራዎች እየተሰሩ ይገኛል። የ2017 ዓ.ም የማህበረሰብ አቀፍ የጤና መድህን ተግባር በመንግስትና ፓርቲ በተደረገ ድጋፍና ክትትል 75.62 ከመቶ ውጤት በማስመዝገብ መጠናቀቅ ችሏል። ከዚህ ጋር በተያያዘ የንቅናቄ መድረክ ተካሂዷል። በመድረኩ ንግግር ያደረጉት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ተከታዩም ብለዋል። ይህ መድረክ የጤናችንን ስርዓት ለማጠናከርና ለህብረተሰባችን ተደራሽ እና ጥራት ያለው የጤና አገልግሎት ለመስጠት ያለንን ቁርጠኝነት የሚያሳይ ነው።
የጤና አገልግሎት ጥራትና የማህበረሰብ አቀፍ የጤና መድን በተለይም አሁን ባለንበት ወቅት እጅግ አስፈላጊ የሆኑ ጉዳዮች ናቸው። ጥራት ያለው የጤና አገልግሎት ማግኘት የሁሉም ዜጋ መብት ሲሆን ይህንንም ለማረጋገጥ የማህበረሰብ አቀፍ ጤና መድን ወሳኝ ሚና ይጫወታል። የጤናውን ዘርፍ አገልግሎት ለማሻሻል እንደ ክልል በርካታ ስራዎች ቢሰሩም ከችግሩ ስፋት አኳያ ያልተፈቱ አሉ ብለዋል የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም። ተደራሽነቱን ለማስፋት አዳዲስ የጤና ተቋማትን ገንብቶ ወደ ስራ ማስገባት፣ አንዳንዶቹን ወደ ማጠናቀቅ የማዳረስ የማስፋፊያ ስራዎቹን መስራት፣ የሕክምና መሳሪያዎቹን ለማሟላት ጥረት የማድረግ ለጤና ተቋማትም በቅርበት ድጋፍና ክትትል ማድረግ፣ እንደዚሁም ደግሞ ወረሽኝና ወቅታዊ የሆኑ በሽታዎች በሚከሰቱበት ሰዓትም በቅርበት ፈጥነን በመድረስ ህዝባችን ለመታደግ የሄድንባቸው ርቀቶች በጣም ሰፊ ናቸው። ነገር ግን ከችግሩ ብዛት አኳያ እነዚህን ስራዎች ብንሰራም ሙሉ በሙሉ ያልፈታናቸው ያልተሻገርናቸው ነገሮች አሉ። ስለሆነም በተለይ በጤና ተቋሞቻችን፣ በሆስፒታሎቻችን፣ በጤና ጣቢያዎቻችን፣ በፋርማሲዎቻችን አካባቢ የሚሰጡ የጤና አገልግሎት አሰጣጥን በተለየ መንገድ መምራት አለብን ብለን ዛሬ እናንተን የተለያዩ ባለድርሻ አካላትን እዚሁ ያሳተፈ መድረክ እየፈጠርን እንገኛለን። በያዝነው ዓመት በክልሉ ውስጥ የተከናወኑ የማህበረሰብ አቀፍ የጤና መድህን አፈጻጸምና ለድጋፍና ክትትል በየዞንና ወረዳዎች በተወረደ ጊዜ ያጋጠሙ ችግሮች መነሻ የተደረጉ ሰነዶች ቀርበዋል። 421541 አባወራዎችን አባል በማድረግ 351 ሚሊዮን 584336 ብር መሰብሰብ መቻሉ በሪፖርቱ ተመላክቷል። የመክፈል አቅም የሌላቸው አቅመ ደካማ የህብረተሰብ ክፍሎችን ለማገዝ ከ82 ሚሊዮን ብር በላይ ለአገልግሎት መዋሉም ተጠቁሟል። እንደ ክልል የአባላት እድሳት ክንውን አፈጻጸም 89.33 ሲሆን አዳዲስ አባላትን የማፍራቱ ተግባር 60.8 ደርሷል ተብሏል። የማህበረሰብ አቀፍ የጤና መድህን ከፋይ የሆኑ አባላት ብቻ እንደ ክልል 18 ሚሊዮን 340,374 ብር መሰብሰብ ተችሏል። ያለፈው ዓመት ተመሳሳይ ወቅት 55 በመቶ ከነበረበት ዘንድሮ ላይ ሲታይ የማህበረሰብ አቀፍ የጤና መድህን አገልግሎት ወደ 75.62 በመቶ መድረሱ ተገልጿል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ ያለፉት 9 ወራት 98,000 ቶን የሚጠጋ የድንጋይ ከሰል ምርት ለማዕከላዊ ገበያ መቅረቡን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታወቀ። ኢትዮጵያ በከፍተኛ የውጭ ምንዛሬ ከውጭ ከምታስገባቸው ምርቶች መካከል አንዱ የሆነው የድንጋይ ከሰል በክልሉ በበቂ ሁኔታ እንደሚገኝ ተገልጿል። ቤተልሔም እምሩ ተጨማሪ አላት። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ እንደገለጹት ቀደም ሲል ሀብቱ ተገቢውን ትኩረት ተነፍጎት በመቆየቱ ለአካባቢውና ለሀገር ኢኮኖሚ የሚጠበቅበትን አስተዋጽኦ ሳያደርግ መቆየቱን አስታውሰዋል። ይሁንና ከቅርብ ጊዜ ወዲህ ከዘርፉ የሚፈለገውን ጥቅም ለማግኘት በተወሰዱ እርምጃዎችና ወደ ርምት ስራ በመገባቱ የድንጋይ ከሰሉን ለማዕከላዊ ገበያ ለማቅረብ መቻሉን ተናግረዋል። በዚህም በተያዘው በጀት ዓመት 200,000 ቶን ከድንጋይ ከሰል ለማዕከላዊ ገበያ ለማቅረብ ታቅዶ ባለፉት 9 ወራት ብቻ 98,000 ቶን የሚጠጋ የድንጋይ ከሰል ለማቅረብ ተችሏል ብለዋል። እንደ ዳይሬክተሩ ገለጻ በዘርፉ ለመሰማራት ፍቃድ ከወሰዱ ከ20 በላይ ማህበራት መካከል በአሁኑ ወቅት ወደ ምርት የገቡት 8 ብቻ ናቸው ብለዋል። ይህም እቅዱ እንዳይሳካ ካደረጉ ምክንያቶች መካከል አንዱ መሆኑን ጠቅሰው በቀጣይ እቅዱን ለማሳካት ወደ ስራ ያልገቡትና ፍቃድ ለመውሰድ በሂደት ላይ ያሉ ማህበራትን ወደ ስራ ለማስገባት ትኩረት ተሰጥቶ ይሰራል ብለዋል። የድንጋይ ከሰል ምርትን ጨምሮ ከማዕድን ዘርፍ በበጀት ዓመቱ ለ7717 ዜጎች የስራ ዕድል ለመፍጠር ታቅዶ ባለፉት 9 ወራት ወደ 6000 የሚጠጉትን ተጠቃሚ ለማድረግ መቻሉንም አስታውሰዋል። በክልሉ የዳውሮ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ ኃይሌ ዱባሌ በበኩላቸው ዘርፉን ለማነቃቃት የተወሰደው እርምጃ ለዘመናት በሀብቱ ሳይጠቀም የቆየው የአካባቢው ነዋሪ ተጠቃሚ እንዲሆን እድል መፍጠሩን ተናግረዋል። በተለይም በዞኑ የተቋቋመው የድንጋይ ከሰል ማበልጸጊያ ፋብሪካ ለበርካቶች የስራ ዕድል መፍጠሩንና ለአካባቢው ኢኮኖሚያዊ እንቅስቃሴ ከፍተኛ መነቃቃት መፍጠሩንም ተናግረዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብሬያችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።